ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲቪ መጣችሁ። ላለው እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ አይንዬ ክፍል 2ን ይዘንላችሁ እንደዚህ ቀርበናል። እንግዲህ ተከታተሉን፣ አብራችሁን እስከ መጨረሻው እንድትሆኑ ጋብዛለሁ ማለት ነው። እንግዲህ አብረን ነው አይንዬ እዚህ ቤት ምን እያረግሽ ነው? አይ በቃ ልሄድ ነው። መጀመሪያ ነው ያጠፋሁት። ቤቴ ብዬ መምጣቴ ልክ አይደለም። ይገርማል። ሌላ ሰው ይዞ መጥቶ ወይም ደግሞ መታ ቤቱ ሌላ ነገር እንዳየሽ ነገር ነው ልጅቷ የመጣችው አይንዬ ማለት ነው። እና በቃ ቤታቸውን እየበጠበጠች ነው ማለት ነው። እና ይሄንን ደግሞ አይንዬ አይታለች በትክክል። ያ ደግሞ ትንሽ የረበሻት ይመስላልና ካልሄድኩ እያለች ነው። አየያ ስልኳ አልሰራልኝ ምናምን እያለች ነው። እሱም እየተጣላት ነው ያለውን ነገር አልተቀበላትም በትክክል። ምክንያቱም ኑሮውን ነው የሚበጠብጥበት ቤቱ ድረስ መታ በፈጣጣ ማለት ነው ያለውን ነገር እያበላሸችበት ነው የምትገኘው። እንግዲህ እየተቃወማት ነው። መጀመሪያውንም እንደማይፈልጋት ነው እስከማውቀው ድረስ። ግን አሁን ልጅቷ በፈጣጣ መታ ጭራሽ ሚስት ያለው ቤት ገብቶ እንደዚህ መሆን ትንሽ ይከብዳል። ይገርማል። ጊዜው ነው እንግዲህ ምን ይደረጋል። ኧረ እባክሽ እያለት ነው። ቆይ ምን ይሉታል? በር ዘግቶ በሩን ልቀቂውና ውጪ። አልወጣም እንጂ ደረቅ ምን እንደምታመጣ ይሃለሁ። አታለኸኛል፣ አሞኝተኸኛል፣ አገባሽዋለሁ ብለህ ህይወቴን አበላሽተሃል ትለዋለች። መች ነው ደግሞ ጭራሽ እኔ አንቺን አገባሻለሁ ያልኩሽ እያላት ነው። እኔና አንቺ አብረው ከመተኛት ውጪ ሌላ ነገር ነበረን ወይ? እና የእናትህ ጓሮ ይመስላል እንዴ ቆፍረ ዝም የምትለው? ካላገባኝ ትለዋለች። የማንንም ህፃን ለማሳደግ አምጥታ ሚስት ናት ስትል አታፍርም? እንደውም ልንገርህ ያለ እድሜ ጋብቻ ፈጽመሃል ብዬ እንደውም ወጥቼ ነው መከሰት ትለዋለች። እያስፈራራችው ነው። ኧረ እባክሽ ተይ እያለ ይችን ልጅ ከዚህ ቤት ሳታስወጣ መቼም ከዚህ ቤት አልወጣም ትለዋለች። ኧረ እባክሽን ተይ ተይ ሌላ ነገር ውስጥ አትክተችኝ እያላት ነው። እና እያስፈራራችው ነው ኃይለኛው። በጣም ፈርቷል የሌለ። በላይ ላይ ሚስት አምጥተህ ከዚህ በላይ ምን ልታመጣ ትችላለህ? ከዚህ በላይ ምን የከፋ ነገር አለ ትለዋለች። እና ከመቼ ወዲህ ነው አንቺ ሚስቴ ሆንሽው? ሚስት ነው ያልሽው? ይሄንን አፍ ማያስከፍት ቀልድሽን ይዘሽ ቀጥ ብለሽ ከዚህ ቤት ውጪ። ሌላ ችግር ውስጥ ሳንገባ ዛሬ ላጋጭሽ ነው። ከዚህ ቤት ውጪ እያለ በቃ በግድ። በስመ አብ እንዲህ አይነት ውርደት ፍጹም አይቻል አቅም ውጭ እያለ ነው እንግዲህ። ኧረ ጉድ በል ጎንደር አለ ልጅቷ ላይ ጭራሽ። ኧረ በስመ አብ እቺ ደረቅ ውጭልኝ እያለ ነው። ውጭልኝ ይላታል። ልጅቷ ራሱ ግራ ገብቷት አፏን ይዛለች አይንዬ ማለት ነው። በኃይለኛው እንግዲህ የጎትቶ እያባረራት ነው። ግን እሷ ውጭልኝ አልፈለግሽም እያላት ነው። ግን እሷ ልትሰማ አልቻለችም። የሚገርም ነው። በጣም የምትገርም ፈጣጣ ናት። እኔ በዚህ ልክ ፈጣጣ አይቻላቅም። ለማንኛውም እንኳን ወደ ስማርት ቲዩብ መጣችሁ እላለሁ። ስማርት ቲዩብን አብራችሁ በመሆንና ቪዲዮውን በደንብ በጨርሳችሁ በማየትና ሼር ኮፒ ሊንክ በማድረግ አብራችሁን በመሆን ተባበሩን እላለሁኝ። በጣም የሚገርም ጊዜ ላይ ነው ያለው። ይሄ እኮ የጋዱ ዓለም ነጸብራቅ ነው። በአሁኑ ሰዓት እንደዚህ አይነት ነገር በጣም እየበዛ ያለ ይመስለኛል። በእውነት ነው የምላችሁ። እና የሴት ልጅ ትልቁ ውበቷ ክብሯ ነው። እና ሁልጊዜም ክብራችሁን ጠብቁ ላለው ሴቶች እውነት እንደ ምክር
በጣም ከባድ ነው። ጭራሽ ሚስቴ ፊት ቤት ገብታ መኝታ ቤት ገብታ አልወጣም ትላለች እንዴ። ዘኪ ደግሞ ገና ታዲያ ምን ታድርግ? ገና ለገና ገባዋለሁ ብላ ተስፋ ያደረገችውን ሰው ስታጣው ምን ታድርግ ይላል። ያግዛታል ማለት ነው። እና ምን ሆነሃል? እኔ በቃ ሴት ልጅ ከሌላ ከመተኛት ውጪ በሌላ ነገር አስቤ አላቅም ማለት እና በቃ ብሎ ይላል። እና ዋናው ጥያቄ 4 አመት ሙሉ በዚህ ሁኔታ አርመሞ ይዘህ ትኖር መዝለቅ ትችላለህ ወይ እያለው ነው። እየሳቀበት ነው ዘኪ ማለት ነው። ካሌብም ትንሽ ይሄ ጉዳይ ትንሽ ያሳሰበው ይመስላልና ከባድ ነው። ምናልባት ልብህ እየዋሸ እንዳይሆን ይሏል። አይ ግን እርግጠኛ ነው በጣም ነው የሚወዳት ግን ልጅቷን። አይንዬ ትለያለች ስላላያት ነው አንተ እንደዚህ የምታወራው በጣም የምትለይ በጣም ውብ ናት ይሏል። የሴት መልአክ ታውቃለህ ይሏል። እውነትም ይሄ ፍቅር የሚባል ነገር በጣም ገብቶላል ይሏል። ላይክ ሰብስክራይብ የደወል ምልክቷን መጫኗን አይርሱ እላለሁኝ። ሁልጊዜ ከኛ ጋር በመሆን አብራችሁን በመቀጠልና ቤተሰብ በመሆን አብሮነታችሁን አሳዩን እላለሁ። እናመሰግናለን። ያው እንግዲህ ውበት እንደተመልካቹ ነው ይባል የለ ይላል። ከ10 ወይ 5-8 ይሰጣት ይሆናል ብዬ እላለሁ። እና በቃ እላችኋለሁ በጣም ዘኪ እያጣጣለበት ነው። ለማንኛውም ጥሩ ጊዜ እያሳለፋችሁ እንደሆነ እርግጠኛ ነኝ። አብራችሁን በመሆን እንግዲህ ፊልማችንን ኮምኩሙት ነው የምለው። ውይ አይንዬ እኔ አቀርበው ነበር እኮ አንቺ ደክመሽ ሰርተሽ እኔ ባቀርበው ምን ችግር አለ ትላለች። በቃ እድሜ ልኬን አንተ ሳስጠና ነው የምኖረው ትለዋለች። ምግብ አቅርባ እሱ እንግዲህ ለካ ፈጣሪን አላመሰገንኩም ይላል። ደቂቃ ለማትሞላ ምስጋና ምኑ ከብዶህ ነው? ነገ እኮ አይንዬ ትምህርት ልትጀምር ነው። መልቀቂያዋን ይዛ ሄዳ ሁሉን ነገር ጨርሰን የመጣ ነው ትለዋለች። እና ነገ ትምህርት ቤት ልትሄድ ነው? ምን ነው ቀረ አለ። ደግሞ ተስማምተን እንዳመጣኝ አትዘንጋ ትለዋለች። ሴቶች ብቻ የሚማሩበት ትምህርት ቤት አለ ሲባል ሰምቻለሁ ይላል። ምን ነው አንዱ እንዳይጠልፍብህ ፈራህ እንዴ? ምን ነው እዚህም ጠለፋ አለ እንዴ? አይ እዚህ ጠለፋ ሳይሆን ለከፋ ነው ያለው እንዴ? እዛ ትምህርት ቤት ያሉትስ? ታዲያ አደራሽን ትምህርትሽ ላይ ብቻ ነው ፎከስ ማድረግ ያለብሽ። ከማንም ጋር መሰጣጠፍ መሰፋፈጥ እና በቃ ከማንም ጋር ማውራት ራሱ የለብሽም። ትምህርትሽ ላይ እና ትምህርትሽ ላይ ብቻ ነው ፎከስ ማድረግ ያለብሽ ይላታል። እና የሆነ ስለ ትምህርት ጉዳይ ስታወሪ ውስጤን ምናምን ረበሻው። ምንድነው እሱ? እንብላ በቃ እየበላችሁ ብሎ ይላል። ወሬ ያስቀይራል ማለት ነው። እንጸልይ። እንግዲህ ያልኖረውን ህይወት ለመኖር እየተጋፈጠ ነው ያለው። ካሌብ እንግዲህ በርታ። ይቺ ልጅ ትምህርቷን እንድትማር ማድረጌ በጣም ስህተት ነው ሲመስለኝ። ልጅቷ አላማ ያላትና ጎበዝ ልጅ ናት። እና እስከ 12 ተምራ ውጤት ከመጣላት ዩኒቨርሲቲ መግባቷ ይቀራል። አይ ጭራሽ እንደዛም አስበዋል ወይ ዛክ? ባይቀየርስ? እሷ እኮ ነቅንቋ ማለፏ ማይቀር ነው። አባቷ ቤት እኮ ስታጠና ኩራዟን ለኩሳ ደብተሯን ዘርግታ ሌሊቱን ሙሉ ቸክላ ነው የምታድረው። በጣም የሚገርም ነው። እንግዲህ ዶክተር ለመሆን ሀሳብ እንዳላት ነው። እና ዶክተር ለመሆን ደግሞ 6 አመት መማር ይኖርባታል። እና በጣም ከባድ ጊዜ እንደሚሆን ነው። በጣም ጨንቆታል። ሁሉም ነገር ያስብኩት ነው።
አዎ ለዚህ እኮ ነው በዚህ ሁኔታ ነገሩ የሚዘልቅ ከሆነ በጣም ከባድ ይሆናል ያልኩህ ለዚህ ነው ይለዋል። እሱንም ሃይስኩል አንዱ ካልነጠቀ ነው። እኔ ምን አገባኝ በቃ 4 አመቱን ነው እኔ ቃል የገባሁት ከዛ ውጪ እኔ ምንም የሚመለከተኝ ነገር የለም ይሏል። እርግጠኛ ነኝ ለአቅመ ሔዋን እስከምትደርስ ድረስ ነው አይደል መንካት አትችልም የተባልከው። ለአቅመ ሔዋን ማለት እኮ በሌላ አባባል ትምህርቷን እስከምትጨርስ ማለት ነው ይሏል። ቆንጆ ናት፣ በዛ ላይ ከማንም በላይ ጥሩ ነገር ማድረግ የምችል ልጅ ናት እና ጥሩ ጥሩ ጨዋታ ታመጣና ደግሞ ትዘባርቃለህ ይሏል። ለማንኛውም ጥሩ ነገር እንጠብቃለን። ፊልሙን በደንብ ተከታተሉት። እሷ ያለችው ብቻ ነው ግን የሚተገበረው? ማን ነው ይሄን ያለው? ግን እኔ ቃሉን ጠብቆ ይሄ ልጅ በእርግጠኝነት ቃሉን ጠብቆ በዚህ ሁኔታ ልጅቷን ይዞ ይቆያል ብዬ ለማሰብ ትንሽ ከብዶኛል፣ አሁን ከማየው አንፃር ማለት ነው። አይንዬ እኔ እንጃ ሰክሮ መጣ። በጣም ተጨንቋል እና አይንዬም በጣም ደንግጣለች። የምታየውን ነገር ማመን አልቻለችም በጭራሽ። በላው ስንዱ ራሱ በጣም ገርሟታል። በቃ ይስተካከላል ብላ እያሰበች ነበረ። ግን ምን ነው ቆየ ድሮም ይሄን ያላምሽ ነበር ብላ እያለች ነው። አንቺ ከመጣሽ ከጀምሮ ትቶ ነበረ። ግን ያ ዛክ የሚባል ጓደኛው እያለ እንዴት አያመሽ? ወይ ቀን እንደዛ ስለተናገርኩት ተቀይሞኝ ይሆን እንዴ? አንቺ ምን ተናገርሽናስ? ይጀመር መታይ በጠበት ያቺ ዋልጌ ከንቱ የሆነች ልጅ ናት። አንቺ እኮ ምንም አላጠፋሽ። በጣም ይገርማል። እንዴት አመሻችሁ? ጠጥተ ነው? አይ በልቼ ነው። አሁን ግባ እናተኛ። ሚስቴስ አንቺ ለምንድን ነው ብቻሽ የምተኘው? እኔ ስለምንድን ነው ብቻ የምተኘው? ብቻ መጠጡ መሆን አለበት እንደዚህ የሚሆነው። ስንዱ እየሳቀች ነው። ለማንኛውም በቀጣይ እስከምንገናኝ ደህና ሁኑ። ቻው ቻው ባይ